ታማሚዎች በማህፀኔ ውስጥ ያመኛል ሳይሆን የሚሉት ዛሬ ስለ ድምፅ አልባ ወይም ሳይለንት ኪለር ስለሚባሉት የካንሰር አይነቶች እናያለን። በዋናነት የሚጠቀሱት ፓንክሪያቲክ ካንሰር ወይም የቆሽት ካንሰር፣ ኦቫሪያን ካንሰር ወይም የሴቷ የእንቁላል እጢ ካንሰር፣ ሄፓቶሴሉላር ካንሰር ወይም የጉበት ካንሰር እንዲሁም ኮላንጆካርሲኖማ ወይም ደግሞ የሐሞት መተላለፊያ ቱቦ ካንሰር። እኚህ ካንሰሮች ክፋታቸው ምንም ወይም ግልጽ የሆነ ምልክት ሳይኖራቸው ወደ ሰውነታችን ሙሉ ተሰራጭተው ነው ወደ ጤና ተቋም የሚመጡት። ለአሁን ግን ስለ ኦቫሪያን ካንሰር ወይም ስለ ሴቷ እንቁላል እጢ ካንሰር ነው የምንወያየው። ከዛ በፊት ግን እንደ መግቢያ ነጥብ የሚጠቅሙን ምልክቶችን እነግራችኋለሁ። ያልተፈለገ ክብደት መቀነስ፣ የደም ማነስ ምልክት እንዲሁም ግልጽ ያልሆነ የሆድ ህመም ካለ መጀመሪያ የአንጀት ካንሰር ምርመራ ማድረግ ይኖርባቸዋል። ከ50 ዓመት በኋላ የጀመረ አዲስ የስኳር ህመም ከተገኘ ደግሞ የቆሽት ካንሰር ምርመራ ማድረግ ይኖርባቸዋል። 40 ዓመትና ከዛ በላይ በሆነች ሴት ላይ በተደጋጋሚ ማለትም ከአንድ ወር በላይ ሆድ የመንፋት፣ ቶሎ መጥገብ ምልክቶች ካሉ ደግሞ የእንቁላል እጢ ካንሰር ሊሆን ስለሚችል ምርመራ ማድረግ ይኖርባታል። ምክንያቱ ያልታወቀ የጀርባ ህመም በሽማግሌዎች ላይ ከታየ ደግሞ የፕሮስታቲክ ሰርፈስ አንቲጅን ምርመራ ማድረግ ይኖርባቸዋል። ስለ ኦቫሪያን ካንሰር አንዳንድ ነገር ልበላችሁ። ታማሚዎች በማህፀኔ ውስጥ ያመኛል ሳይሆን የሚሉት አንደኛ ሁልጊዜ ሆዴን ይነፋኛል፣ ሁለተኛ ቶሎ እጠግባለሁ፣ ሶስተኛ ልብሶቼ ይጠቡኛል፣ አራተኛ ከወትሮው የተለየ ድካም ይሰማኛል፣ እንዲሁም አምስተኛ አሁን ያሸነኛል ነው የሚሉት። የእንቁላል እጢ ካንሰር አጋላጭ ምክንያቶችን እናያለን። አንደኛ ምንም ልጅ አለመውለድ ወይም ልጅ አለመኖር፣ ሁለተኛ 50 ዓመት እና ከዛ በላይ የሆነ እድሜ ያላት አንዳንዴ ከዛ በታችም ይከሰታል እና ሶስተኛ የቤተሰብ ታሪክ ካለ ናቸው። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ፎሎ፣ ሼር ኤንድ ኮፒ ሊንክ ማድረግ እንዳይረሳ።